ይህ የታሪክ ድምጽ ነው። በታሪካችን አብራችሁን ቆዩ። ደብረ ማርቆስ በኢትዮጵያ ልብ ውስጥ በጎጃም ተራሮች ታሪክ የተሞላባት ሀገር ማንስ መሰረታት፣ የድሮ ስሟስ፣ እንዲሁም ታዋቂ ሰዎች የሚለውን የምንዳስስ ይሆናል። አብራችሁን ቆዩ። ደብረ ማርቆስ በ19ኛው ክፍለ ዘመን መጨረሻ የተመሰረተች ስትሆን ስሟም የተሰየመው ከቅዱስ ማርቆስ ቤተክርስቲያን ነው። ማርቆስ ከተማ የምስራቅ ጎጃም መዲና ስትሆን ከባህር ዳር እና ከአዲስ አበባ መካከል የምትገኝ የአየር ንብረቷ ቀዝቃዛ ከተማ ነች። ደብረ ማርቆስ የሚለው ስያሜ በድሮ በአካባቢው የማርቆስ ደብር ወይም ደብረ ማርቆስ ተብሎ ይጠራ ነበር። ከሃይማኖት መሰረትን ያገኘው ይህ ስያሜ አሁን ላይ ደብረ ማርቆስ በመባል ትታወቃለች። ከዛ በፊት ስሟ መንቆረር በመባል እንደምትታወቅ ሰነዶች መዝግበው ያወሳሉ። ማርቆስ ከተማ ከመቶ በላይ ታሪክ ያላት ከተማ ነች። ደብረ ማርቆስን ወደ ኋላ ስንመለከት በተክለ ሃይማኖት ዘመን ደብረ ማርቆስ የጎጃም አስተዳደር ማዕከል ሆና ቆይታለች። በዛን ጊዜ የንጉሳት የፖለቲካ የንግድ ኃይልና የማዕከል ሆነች። ደብረ ማርቆስ ብዙ ታላላቅ ሰዎችን ያፈራች እንዲሁም በዘመናዊና በክህነት ትምህርቶች አንቱታን አፍርታለች። የፖለቲካ መሪዎች፣ የሃይማኖት መሪዎች፣ የትምህርት ሰዎች ደብረ ማርቆስ ዩኒቨርሲቲን ጨምሮ ንዑስ ዩኒቨርሲቲዎችን የያዘች የጎጃም ምሳሌ ምድር ነች። ደብረ ማርቆስ ዩኒቨርሲቲ ቡሬ ካምፓስ፣ ጤና ሳይንስ ኮሌጅ ካምፓስ፣ ደብረ ማርቆስ ፖሊቴክኒክ ኮሌጅ ይገኙበታል። ደብረ ማርቆስ በዋናነት የምትተዋወቀው በባህላዊ ምግቦች፣ መጠጦች ጭምር ነው። ሰው እንዳቅሙ ደርሼ መጣሁ የሚልባት ከተማ ስትሆን ቤቱን ከፍቶ ድግሱን እንደ ቤተሰብ የሚያበላ ሕዝብ ዓመት በዓል ካለ ሰው የማይለይበት የዩኒቨርሲቲ ተማሪዎች የለመዱትን የግቢ ካፌ ምግብ ትተው ሄደው ፈታ የሚልባት ከተማ፣ ሁሉም ሰው ጥቁር እንግዳ አድርጋ የምትቀበል ከተማ ነች። ከጥር ስላሴ ጀምሮ እስከ ሚያዝያ 30 ባሉት ቀናት ብቻ ከ6 በላይ ዓመታዊ በዓል ይከበራሉ። እንዴት አወቅ ካላችሁ ድግሷን በልቻለሁ ራሴ ነኝ። ደብረ ማርቆስ የባለ ብዙ ዘዬ ከተማ፣ አልበላሁም አልበልቼ አልመጥቼ በሚል ለየት ያለ የአማርኛ ንግግር ክዋኔ ትታወቃለች። በጮቄ ተራራ ተከባ በጉብታና በደላላ ቦታ የምትገኘው ደብረ ማርቆስ እኔም በበኩሌ ስለ ማርቆስ እንዲህ ልበላችሁ። ማርና ጠጁን እሱንም አላሳያችሁ፣ ትንሽ ልናገር አድምጡ ይብያችሁ። ከስላሴ ሰፈር እስከ አብማ ማርያም ግብጦም ትዛለኝ ጨዋታና ጠጁም ሰው መሰረቱ እያልኩ በኤፍሬም ግጥም ጫካው ላይ ቁጭ ብዬ እላለሁ ህመም። የፍሬሹ ሰፈር ግቢው ትዝ ሲለኝ መጨረሻ ዓመት ሆኜ ሊሄድ ደስ ሲለኝ ከበክተራ ቦታው እስከ ቴክኖሎጂው መች ጨረስኩና ተናግሬ አውርቼው። ማርቆስ ዩኒቨርሲቲ የተማራችሁት አሁን የታላችሁ አንድ ነገር በሉ ይሰማ ድምጻችሁ። ደብረ ማርቆስ። ውድ የታሪክ ድምጽ አድማጮቼ የዛሬው ዝግጅት የሰማችሁትን ይመስላል። በሌላ ክፍል እስክንገናኝ መልካም ሳምንት፣ ደህና ሁኑ።